ሌላው የረሳሁት ይሄ እንግዲህ መጀመሪያ ላይ ነው የምትሰሙት ይሄን ቪዲዮ ሁለተኛ ሪከርድ አድርጌው ነው። ከዚህ ቀጥሎ መጨረሻ ነበር መሆን የነበረበት ይሄኛው ግን ድጋሚ ሪከርድ ስላደረኩት ያላሳየኋችሁ ከዚያኛው መጀመሪያ ስቀርጽ የረሳሁት ነበር። እና ኤልን ውስጥ ምንድነው ዋናው ከሁሉም የሚበልጠው ማለት ነው ዴይሊ ስትሪክ የሚለው ነው። ይሄኛው ሃወርሊ እንትን ይሄ ክሊክ የሚለውም አለ እዚህ ጋር የምትሰሩት ቅድም የረሳሁት እየገባችሁ ክሊክ እያደረጋችሁ ካፕቻ ከጨረሰ በኋላ ክሊክ እያደረጋችሁ የምትሰሯቸው ናቸው። ኮኔክሽን ደካማ ስለሆነ ይቆያል። ዋይፋይም እየሰራ ስላልሆነ በቃ እዚህ ጋር የምትሰሯቸው ክሊክ እያደረገው ቪው እያደረጋችሁ 5 ሰከንድ ከቆያችሁ በኋላ ስትመለሱ ይሄን ወደ አካውንታችሁ ይጨምርላችኋል ማለት ነው። እንደዚህ እያደረጋችሁ ብዙ ያመጣላችኋል። እኔ ቀንም ስለሰራኋቸው ነው። አንዱን ስትጨርሱ ሌላ ያመጣል፣ አንዱን ስትጨርሱ ሌላ ያመጣል። ሌላኛው ዋናው ይሄ ሃወርሊ ክሮን የሚባለው ደግሞ ምንድነው የሚያደርገው? ታይም ይቆጥራል። አሁን ይሄ 2.45 ይቀየራል 3ም እስከ እንትን ይላል እና ይቺኛው 20 በየአንድ ሰዓቱ ነው የሚመጣው እና ይቺኛው 27 ከ45 የምትለዋ ልክ 00 ላይ ክሌም ካላችሁ እናንተ ማለት ነው ማንም ከእናንተ በፊት በኋላ መውሰድ የለበትም። ዜሮ አናቷ ላይ 00 ክሌም ካላችሁ እናንተን እንትን ያለ ከእናንተ በኋላ 00 የወሰደ ከሌለ $2.45 ይጨምርላችኋል ማለት ነው። ጠብቃችሁ ይሄን በየአንድ ሰዓቱ ይቀያየራል። ከአንድ ሰዓት በኋላ እየተመለሳችሁ ይሄንን መወዳደር ትችላላችሁ። ብዙ ሰው ክሊክ እያደረገ ምናምን ይቀያየራል እና የመጨረሻው 00 ሲል ክሊክ ላደረገው ሰው ነው የሚሰጠው ይሄኛው ማለት ነው። ያላሳየኋችሁ ሌላኛው ዴይሊ ስትሪኩ ነው ወሳኙ። ይሄ ዴይሊ ስትሪኩ ምንድነው? እኔ አሁን እስከዛሬ በፊት ድሮ አልነበረም እና እኔ ራሱ ያወቅኩት ዛሬ ነው። ምንድነው? አዲስ የመጣ እንትን ነው። ዴይ ዋን ላይ 0.01 ይሰጣችኋል 0.020 እያለ ይቀጥላል ማለት ነው። ይሄን ለማድረግ ግን ቅድም እነዚያ ታስኮቹ ውስጥ ሰርቪ ምናምን እነሱን ከሞላችሁ በኋላ ነው ይሄን ክሊክ ማድረግ። አለበለዚያ በተለይ ይሄ ከ10ኛው ቀን በኋላ አይሰጣችሁም። እንደዚያ ካላደረጋችሁ ታስክ የሆነ ታስክ 1 2 ታስክ ሰርታችሁ ይሄኛውን ክሊክ እያደረጋችሁ ስትመጡ እየጨመረ ነው የሚሄደው በየቀኑ እያለ እየጨመረ እስከ 90ኛው ቀን ድረስ እየጨመረ ይሄድና 90ኛው ቀን ላይ $5 ይሰጣችኋል። አይታችኋታል። 81ኛው ቀን 2.45 እያለ እስከ 90 እስከዚህ ያለውን ቀን ራሱ ስትጀምሩት በ90 ቀን ብቻ ይሄ ቦነሱ $66.59 ይመጣል። ከዚያን በኋላ 91 ፕላስ ከሆነ በኋላ ግን በየቀኑ $5 ይሰጣችኋል ማለት ነው። በየቀኑ $5 ትወስዳላችሁ ማለት ነው። ስለዚህ ለ90 ቀን ግን አንድ ቀን መዝለል የለባችሁም። አንድ ቀን ከዘለላችሁ መልሶ የሚጀምረው እንደ አዲስ ከዚህ ነው ማለት ነው። ዴይ ዋን ብሎ ነው የሚጀምረው እንደ አዲስ። ስለዚህ ይሄንን በጥንቃቄ በየቀኑ ሳትረሱ መግባት አለባችሁ። ምክንያቱም ይሄ በጣም ወሳኝ ነው። ምክንያቱም ከዚያን በኋላ $5 በየቀኑ ስለምትሰሩ ከ90 ቀን በኋላ በቀን በቃ ይሄንን ግዴታ በጣም ጠቃሚውን ከሁሉም እንደውም ይሄ ቀላል ነው። ምክንያቱም ይቺ ቸክድ ኢን የምትለውን ክሊክ ማድረግ ብቻ ነው። ሌላ ፕሮሰስ የለውም ምን የለውም። እነዚያ ታስክ ከሰራችሁ በኋላ መጥታችሁ ልክ አቴንዳንስ እንደመሙላት ማለት ነው። ዛሬ ገብቻለሁ ብሎ ማለት ነው። ልክ እንደዚያ ማለት ነው። ቸክድ ኢን ብላችሁ ትወጣላችሁ ማለት ነው። ሰላም እንዴት ናችሁ? ዛሬ ኦንላይን ስራ የምትሰሩበትን ታይም ባክስ ፖስት አድርጌላችሁ ነበረ ቴሌግራም ላይ እና ፌስቡክ ላይ። ያው ብዙዎቻችሁ አካውንታችሁን ራሱ ቬሪፋይ አላደረጋችሁም ያላወቃችሁበትም ማለት ነው። እንዲሁም አንዳንዶቻችሁ ደግሞ ስራውንም ያለ አሰራሩን እንዴት ነው ዊዝድሮ የምናደርገው ምናምን የሚለውን ነገር የጠየቃችሁ አላችሁ። ስለዚህ አሳያችኋለሁ ማለት ነው።
ያው እንግዲህ ምንድነው የምታደርጉት መጀመሪያ እኔ ሊንኩን እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ክሊክ ስታደርጉ ሳይን ኢን ዊዝ ጎግል ብላችሁ በጎግል አካውንታችሁ ሳይን ኢን ብላችሁ ትገባላችሁ። ከገባችሁ በኋላ ምንድነው የምታደርጉት ወደዚህኛው ያመጣችኋል ማለት ነው። እንደዚህ ወደ ይሄን ይከፍትላችኋል። ከዚያን በኋላ ምንድነው የምታደርጉት ሴቲንግ ውስጥ ትገባላችሁ። እዚህ ጋር ሜኑ ይሄ 3 ነጠብጣቧን ስነኩት እዚህ ጋር ያመጣላችኋል። ከዚህ ሴቲንግ የምታውን ክሊክ ስታደርጓት ወዴት ይወስዳችኋል? ወደዚህ። ከዚያን በኋላ ምንድነው የምታደርጉት ፕሮፋይላችሁን ትሞላላችሁ። እዚህ ጋር ልክ እንደዚህ ትሞላላችሁ። እያንዳንዱ ነገር በጥንቃቄ ይሄንን ሙሉት። ምክንያቱም በኋላ ሰርቪ ምናምን ይጠይቋችኋል። ለምሳሌ የተወለዳችሁበት ዓመተ ምህረት ምናምን የሚጠይቅ ሰርቪ ምናምን ይመጣሉ በኋላ ፖስታል ኮዳችሁ ምናምን በኋላ ይሄንን በደንብ እንትን አድርጉ። ለምሳሌ አዲስ አበባ ሰምና 1000 ነው ያልኩት። የአዲስ አበባ ፖስታል ኮድ 1000 ስለሆነ ማለት ነው። ስለዚህ እሱን በትክክል ትሞላላችሁ። ከዚያን በኋላ ምንድነው የምታደርጉት ፓይመንት ሜተር ነው የምትሞሉት። ይሄን ፕሮፋይላችሁን ከሞላችሁ በኋላ ፓይመንት ሜተድ መሙላት አለባችሁ። ከዚያ እዚህ ጋር ላይ ምንድነው ብዙ አማራጮች አሉ። ፓይፓል አለ፣ ኤርቴም አለ፣ ቨርቹዋል ቪዛ ካርድ አለ፣ ሊትኮይን አለ፣ ሶላና አለ፣ የመሳሰሉ ብዙ እንትኖች አሉ። እኔ የመረጥኩት ኤርታይም ነው። ኤርታይም ደግሞ እንትን ሊንኩን ኤርታይምም ከስር አደርግላችኋለሁ። እሱ አካውንት ክሬት ታደርጋላችሁ። ከዚያን በኋላ ወደ ኤርታይም አካውንታችሁ ይገባላችኋል። እዚያ ጋር የኤርታይም ኢሜይላችሁን እዚህ ጋር ታስገባላችሁ። ኢሜይል የከፈታችሁበትን ማለት ነው። ከዚያን በኋላ ምንድነው የምታደርጉት ኤርታይም ላይ በፈለጋችሁት መንገድ ማውጣት ትችላላችሁ። ከፈለጋችሁ ፒቱፒ በሽጣችሁ በኢትዮጵያ ብር ባንክ ብር መቀበል ትችላላችሁ። ከፈለጋችሁ ደግሞ ወደ ክሪፕቶ ዋሌታችሁ ወደ ኤክስቼንጃችሁ መውሰድ ትችላላችሁ። ብዙ አይነት ኤርታይም ብዙ አይነት የክፍያ መንገዶችና መቀበያና እንዲሁም ለመቀበልም ወደ ሌላም ለመላክም የሚያገለግለን ዋሌት ነው። ዲጂታል ዋሌት ስለሆነ በጣም አሪፍ እንትን ነው። እንደውም እነ ባይናንስ ምናምን አሁን ፒቱፒ እየተዘጉ አይደል? ለዚያውም ይጠቅማችኋል ማለት ነው። ኤርታይም እሱን ክፈቱና በሱ ከዚያን በኋላ ኢሜይላችሁን ታስገባላችሁ። ከዚያ አፕዴት ፔመንት ሜተድ ትሉታላችሁ። ከዚያን በኋላ ይሄኛው ምንድነው የሚያደርገው በ1.5 ፒ ትራንዛክሽን ፊ ምናምን ይቆርጥላችኋል። እንትናችሁ ሲሞላ ልክ አሁን እኔ የመጀመሪያ $10 ስትደርሱ መሰለኝ ዊዝድሮ የምታደርጉት ያሻሽላ አሁን እኔ $3 ሲደርስም ዊዝድሮ ማድረግ እችላለሁ። ዛሬም ራሱ አውጥቻለሁ $5 ምናምን ልኮልኛል። ራሱ አውቶማቲካሊ ነው የሚልክላችሁ ወደ ኤርታይም አካውንታችሁ ማለት ነው። ከዚህ ይሄን ከሞላችሁ በኋላ ምንድነው የምታደርጉት እዚች ጋር ልክ የኛውን ሞልታችሁ ስጨርሱ እኔ አሁን ቬሪፋይ ስለሆነ ነው ቬሪፋይ አይዲ የምትል በጎን ትመጣለች። እሷን ክሊክ አድርጋችሁ ከዚህ ቀጥሎ ከፕሮፋይል ፒክቸር ከሚለው ቀጥሎ ቬሪፋይ አይዲ የምትል ትመጣለች። እሷን ክሊክ አድርጋችሁ መታወቂያችሁን ማያያዝ አለባችሁ። ምክንያቱም ቬሪፋይ ካልሆነ አካውንታችሁ ብዙ ሰርቪ አይመጣላችሁም፣ ብዙ ታስኮች አይመጡላችሁም። ስለዚህ ቬሪፋይ አይዲ የምትለውን ክሊክ አድርጋችሁ መታወቂያችሁን ታያይዛላችሁ። ከዚያን በኋላ ምንድነው የምታደርጉት እሱን ከጨረሳችሁ በኋላ ብዙ ታስኮች ሰርቪ ምናምን ይመጡላችኋል። ከዚህ ከላይ ጀምረን እንየው እስቲ። ዳሽቦርድ የሚለው ለምሳሌ ክሊክ ብታደርጉት ዳሽቦርድ ላይ ምንድነው ያለው የሰራችሁት ታስክ ለምሳሌ 0.02 ስትደርሱ 0.01 ቦነስ ይሰጣችኋል። $1 ስትሰጡ 0.03 ቦነስ ይሰጣችኋል። $3 ስትሰሩ ደግሞ 0.5 እያለ እስከ $5 0.10 $10 ስትሰሩ ደግሞ ግማሽ 0.5 ቦነስ ይሰጣችኋል ማለት ነው። ይሄኛው የዳሽቦርዱ ነው። ከዚያ ምንድነው ሪፈራል ነው። ሌላው ደግሞ ሪፈራል ነው። በሪፈራል እዚህ ጋር የምትሰሩት እናንተ ለጓደኛችሁ ሪፈር አድርጋችሁ ያ ሪፈር ያደረጋችሁ ሰው ሲሰራ እዚህ ጋር ያመጣላችኋል ማለት ነው። ከስር ምንድነው የሰራው ሰው ኮሚሽን ያስብላችኋል ሪፈር ስታደርጉ ማለት ነው። ከዚያ ኤርን የሚለው ሲገቡ ደግሞ ምን በመስራት ነው ገንዘብ የምታገኙት የሚለው እነዚህ ያመጣላችኋል። ጌም ለምሳሌ ጌም የሚለውን ክሊክ ስታደርጉት
ብዙ አይነት አሁን የ2000 ቦነስ አሉ እዚህ ጋር $2000 ቦነስ የሚያሰጡ ጌሞች አሉ እዚህ ውስጥ ማለት ነው። የተለያዩ እንትኖች አሉ ከሱ ፓርትነር የሆኑ ከታይም ባክስ ጋር እነዚህን አውረዳችሁ አፖቹን ጌም ምናምን በመጫወት ዶላር መስራት ትችላላችሁ ማለት ነው። ሌላው ደግሞ ሰርቪ ነው። ይሄ ሰርቪ የሚባለው ደግሞ ምንድነው? ለምሳሌ የሪሰርች የሚሰሩ ሰዎች ሊኖሩ ይችላሉ። የተለያዩ እንትን ጥያቄ የሚጠይቁ ሰዎች አሉ። ጥያቄዎቹን በትክክል በመሙላት ይሰጣቸዋል። እኔ አሁን ያለ ቀን ዝም ብዬ የሆነ ክሊክ አድርጌው ነው እንጂ ብዙ አሁን 1.13 ዶላር የሚያሰጡ ሰርቪዎች አሉ። እነዚህን ብሞላ ይሄን ዶላር ይጨምርልኛል ማለት ነው። ከዚያም በላይ ይመጣላችኋል እናንተ ጋር ይቀያየራል በየሰአቱ ምናምን እዚህ ጋር ቶሎ ኤክስፓየር ሳያደርግ ቶሎ ቶሎ እናንተ ጥያቄዎቹን መሙላት ነው ማለት ነው። ሌላው ታስኮች ናቸው። ታስክ የሚለውን ክሊክ ስታደርጉ እዚህ ጋር ብዙ አይነት ታስኮች ያመጣላችኋል። ለምሳሌ ይሄ እዚህ ጋር የሚሰሩ ታስኮችን ከዚህ ጋር በብዙ ይዘረዝርላችኋል። እናንተ እነዚህን መስራት ነው ማለት ነው። ለምሳሌ ዌብሳይት እንጀጅ ማድረግ ሊሆን ይችላል። ዩቲዩብ ሰብስክራይበር ማድረግ ይችላል ወይም ዋትሳፕ ወይ ፌስቡካቸውን ወይም ቴሌግራም ቻናል መቀላቀል ሊሆን ይችላል። እነዚህን የመሳሰሉ ታስኮችን ትሰራላችሁ ማለት ነው። እነዚህን ትሰራላችሁ። እነዚህን ስትሰሩ ወደዚህኛው ወደ አካውንታችሁ ይጨምርላችኋል ማለት ነው። ሌላው ደግሞ ቦነስ ክሊክ የሚባሉ አሉ። እነዚህ በየሁለት ሰዓቱ እንትን ነው የሚቀያየራል። እነዚህ አሁን እቺ በየሁለት ሰዓቱ ክሌም ነው የምታደርጉት። እንደዚህ ክሊክ ስታደርጉት ይሰጣችኋል። በየሁለት ሰዓቱ እየገባችሁ ቦነስ ይሰጣችኋል። የተለያየ እንትን ነው ይቀያየራል በየሰዓቱ። እናንተ እየገባችሁ እሱን ክሌም እያደረጋችሁ መሰብሰብ ነው ማለት ነው። በየሁለት ሰዓቱ ከፈለጋችሁ አላርም መስራት መሙላት ትችላላችሁ። ምክንያቱም ካጋጠማችሁ አንዳንዴ እስከ $2 እስከ $3 በአንድ ጊዜ ሊሰጣችሁ ይችላል ማለት ነው። እዚህ ጋር የሆነ ይመጣል ካፕቻ ምናምን ያመጣል። እሱን ቬሪፋይ ትሉታላችሁ። ከዚያም በኋላ ይሰጣችኋል። ገና ኮኔክሽን ደካማ ስለሆነ ሎድ እያደረገ ነው። እስከሚጨርስ እንጠብቀውና ከዚያ እንደዚህ ሰክሰስ ይላችኋል። ከዚያ ቬሪፋይ ትሉታላችሁ ማለት ነው። ከዚያ ጎቱ ሰቢት ከሁለት ሰዓት በኋላ መመለስ ትችላላችሁ። ሌላው ሪፈር ነው። በሪፈራል ደግሞ የሚሰጣችሁ ማለት ነው። ለአንድ ሰው ለምሳሌ ዩናይትድ ስቴትስ ምናምን አረብ ኤምሬት ምናምን ለነዚህ ሀገር ላለ ሰው ስጋብዙ 0.25 ይሰጣችኋል። ጣሊ ምናምን ላሉ ደግሞ እንደነዚህ ፍራንስ ምናምን ላሉ 0.15 ይሰጣችኋል። ሌሎች ካንትሪዎች ደግሞ ከእነዚህ ውጭ ካሉት ለምሳሌ 0.1 ለኢትዮጵያ ሰው ስጋብዙ $0.1 በአንድ ሰው ይሰጣችኋል ማለት ነው። ከዚያ እዚህ ጋር ደግሞ ክሊክ
ይሄኛው ሪፈራል በሪፈራል ያገኛችሁትን ለማየት ከፈለጋችሁ ይሄኛውን ክሊክ ስታደርጉት እዚህ ጋር ያመጣላችኋል። ዛሬ በእኔ ያገኘሁት ስለሌለ በሪፈራል እዚህ ጋር ዳታ እያመጣ አይደለም፣ ግን ካለ ያመጣላችኋል ማለት ነው። ከዚያ ሪፈራላችሁ የሰሩት ታስክ ለማየት ደግሞ የኛውን ክሊክ ታደርጉታላችሁ፣ እንደዚህ ያመጣላችኋል። አሁን እኔ ሪፈር ያደረኳቸው ሰዎች የሰሩት ታስክ ምናምን ለማየት ማለት ነው፣ እንደዚህ ያመጣላችኋል። ከዚያ ደግሞ ሪፈር ያደረጋችኋቸው ሰዎች ለማየት እንደዚህ ትገባላችሁ፣ እንደዚህ ያመጣላችኋል ማለት ነው። ሪፈር ያደረጋችኋቸው ግን አብዛኛው ሰው ቬሪፋይ ስላላደረገ ኮሚሽን ለኔ አሁን እያሰበልኝ አይደለም። ብዙ ሰው ቬሪፋይ አካውንቱን ማድረግ አለበት። ለእናንተ ኮሚሽን እንዲሰጣችሁ ራሱ ቬሪፋይ ማድረግ አለበት። እነሱም ደግሞ ዊዝድሮ ለማድረግ ግዴታ ቬሪፋይ ማድረግ አለባቸው አካውንታቸውን ማለት ነው። አይዲያቸውን አስገብተው ማለት ነው። መታወቂያቸውን አያይዘው ምናምን ቬሪፋይ መሆን አለበት። ከዚያ እዚህ ጋር ምንድነው ሪዋርድ ሪፈራል በቦነስ ያገኛችሁት ነው። አሁን ይሄ ዛሬ $15 ዛሬ የሰራሁት ነው። የትናንቱን ጧት ልኮልኛል ማለት ነው። ሌላው ይሄ አድቨርታይዝ የሚለው ነው። አድቨርታይዝ ደግሞ እናንተ አድቨርታይዝ ማድረግ የምትፈልጉን ነገር ካለ ለምሳሌ ሪሰርቻችሁን በሰው እንዲሰራላችሁ ወይም የተሆነ ማስታወቂያ የምትሰሩን ነገር ካለ የምታያይዙበት ነው። ከዚያኛው ደግሞ ይሄ ላዳር የሚለው አለ። ላደር የሚለው ምንድነው የሚያሳያችሁ ማነው እየመራ ያለው ዛሬ። አሁን ለምሳሌ ታስክ በመስራት ይሄ አሜሪካዊ ነው $2.661 ዛሬ ቀን ብቻ የሰራ ማለት ነው፣ በአንድ ቀን። ከዚያ አንደኛ ስለሆነ $66 ይሰጠዋል። ሁለተኛ ወጣው እንዲሁ አሜሪካዊ ነው $87.6 ሰርቷል፣ $57 ቦነስ ይሰጠዋል። በደረጃችሁ ምን ያህል ቦነስ እንደሚሰጣችሁ እዚህ ጋር ያስቀምጥላችኋል ማለት ነው። ለመቶ ዩዘር ነው የሚሰጠው። ይሄ ታስክ በመስራት ከ1 እስከ 100 ከያዛችሁ በየመጠኑ እየቀነሰ ይመጣል እንጂ ይሰጣችኋል። $1 ነው ዝቅተኛ የሚሰጠው ማለት ነው። ሁለተኛ ሪፈራል በማድረግ ማለት ነው። ሪፈራል በማድረግ ደግሞ ይሰጣችኋል። ለምሳሌ እኔ ዛሬ 47 ሰው ነው የተቀላቀለ $10 ይሰጠኛል ነገ። ትናንት ዕለት ስታዩ ትናንትም ሁለተኛ ሆኜ ነው የጨረስኩት እኔ $9.8 ሰጥቶኛል። ይሄ የትናንቱ ነው። 51 አግኝቶ አንደኛ የወጣው ልጅ $24.6 አግኝቷል። ዛሬ ደግሞ ልጁ 62 ነው እየመራኝ ነው፣ አልደረስኩበትም። በ15 በልጦኛል። ዞሮ ሁለተኛ ሆኜ እጨርሳለሁ። በ20 ስለምበልጠው ሶስተኛ ያለውን አንደኛ በሆን $25.71 ነው የሚሰጠኝ። ሁለተኛ ስለሆንኩ አሁን 10.28 ይሄ ሰዓቱ ካለቀ በኋላ የአንድ ቀን ስለሆነ ይሰጠኛል ማለት ነው። ሌላው እዚህ ጋር መርሳት የሌለብን ቪፒኤን ወይም ፕሮክሲ ካበራን እንትን ያደርግልናል፣ ብሎክ ነው የሚያደርገን። ፕሮክሲ እና ቪፒኤን እንትን ማድረግ የለብንም። እንደገና በጎግል ነው እናንተ ሪፈር ያደረጋችሁ ሰው ራሱ በጎግል ነው መግባት ያለበት፣ ሳይን አፕ ማለት ያለበት ያ ጎግል ነው ማለት ነው። እንደገና ደግሞ አንደኛ ብትወጡ ምንድነው የሚያደርገው? ለምሳሌ አንደኛ $25 ሰጥቷችሁ ከዚያን በኋላ ከ60 ቀን በኋላ ነው ተመልሳችሁ እናንተ መወዳደር የምትችሉት። ሁለተኛ የምትወጡ ከሆነ ግን ነገም ሁለተኛ እየወጣችሁ ይሰጣችኋል። አንደኛ ከወጣችሁ ግን እንዳይደጋገም አንድ ሰው ሁሉ አንደኛ እየወጣ እንዳይወስድ ተብሎ ከ60 ቀን በኋላ ነው መልሶ መወዳደር የሚችለው ማለት ነው። ከዚህ ይሄ ሪዲም የሚለው ነው። ይሄኛው እኔ ዛሬ አሁን ያወጣው $6.1 ልኮልኛል ራሱ ወደ ኤርቴም አካውንቴ ማለት ነው። አሁን ኔክስት ሪዋርድ ከ9 ሰዓት በኋላ መልሶ አሁን ያለኝን ባላንስ ወደዚሁ ይልክልኛል ራሱ አውቶማቲካሊ ነው የሚልክልኝ። እንደዚህ እያደረገ ይልክልኛል ማለት ነው።
ሌላው አካውንታችሁ የሆነ ነገር መሆን ከሆነባችሁ ምናምን ሳፖርት የምትጠይቁበት ነው። ይሄ ነው የቻት ሩም ነው። ከዚህ ይሄ የጨረሳችሁት ቦነስ ያገኛችሁት ነው። ይሄን ይመስላል። ከዚያ እዚህ ጋር ደግሞ የተለያዩ ሜሴጅ አሁን እኔ ፍሪ ጊፍት አግኝቻለሁ። ኒው ሪፈር አዲስ አሁን የተመዘገበ ሰው አለ ማለት ነው። በእኔ ሊንክ ተገብቶ ይሄን ነው የሚያሳየው። ከዚያ ጊፍት ይሰጣችኋል ምናምን ማለት ነው። እንደገና ደግሞ ማወቅ ያለባችሁ እናንተ ያስመዘገባችሁት ሰው አይዲውን አስገብቶ ቬሪፋይ ካደረገ $0.4 ነው የሚሰጣችሁ። አሁን እኔ 150 ምናምን ሰው በእኔ ስር ተመዝግቧል። ግን ቬሪፋይ ያደረጉት ሰዎች ከአራት አይበልጡም። ገና እንዴት እንደሆነ ወይ አላወቁበትም፣ ብቻ ከአራት አይበልጡም ማለት ነው። ይሄንን ይመስላል አጠቃላይ እንግዲህ ሊንክ የኤርቲኤም ሊንክ እና የታይም ባክስ ሊንክ ከስር አስቀምጥላችኋለሁ። በሱ ተመዝግባችሁ ኤርቲኤም አካውንት ከፈቱ። ከዚያ ዊዝድሮ የምታደርጉት እሱ ነው። አያይዙ ኤርቲኤም አካውንታችሁን ከከፈታችሁ በኋላ ፔይመንት ሜትዳችሁን ቅድም ባሳየኋችሁ መሰረት ሴቲንግ ውስጥ ገብታችሁ አስተካክሉ። አይዲያችሁንም ምናምን ታያይዙት መጀመሪያ እንትን ካደረጋችሁ በኋላ ነው። ይሄ ፔይመንት ሜትዳችሁን ካስተካከላችሁ በኋላ ፕሮፋይል ፒክቸራችሁ ጎን ቬሪፋይ አይዲ የሚል ይመጣላችኋል። ቀድሞ ከመጣላችሁ ምናልባት አንዳንዴ ሊመጣ ይችላል። አይዲያችሁን ማያያዝ አለባችሁ። ከዚያ ይሄ ፔይመንት ሜትዳችሁን ኤርቲኤም ብላችሁ ማስገባት ነው ማለት ነው። ይህንን ይመስላል። ሰላም ቆዩ። ሊንክ አስቀምጥላችኋለሁ ሁሉንም